አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና እየተከበራችሁ ቻናል ቤተሰቦች ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ይኸውላችሁ ዛሬ ልጅ ጋፋ ብትን እያልኩ ነው ወንዝ ወርጄ ምናልሽኝ እና ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ወንዝ ወርጃለሁ ልብስ አጠባ እንደምታዩት ነው። እስከ መጨረሻ ድረስ ቪዲዮ እንደምትከታተሉት ተስፋ አደርጋለሁ። እና በጣም ነው ወንዙ ደስ ያለው የሚለው ማለት ነው። የምር እንዴት ተዝናናሁ። ያው ልብስ ማጠቡ ቢያደክምም ትንሽ ከቤት ከማጠብ ይሻላል። አንድ ጀሪካ ይበቃኝ ነበር። ያው ግን አገራችን ውሃ ስላልገባ ግዴታ ወይ ውሃ ቀድተን ቤት ነው የምናጥበው ወይም ወንዝ ወርደን ነው ልብስ እና ግዴታ ነው። እንደ ሳውዲ እየቀሰረ ያለ አረ ቀሰረ ባይኖር ራሱ ችግር የለውም። ያኔ ቤት ቧንቧ ካለ ያለ ምንም ማሳቀቅ ጭራቲን የሚያቅማን ነው ማለት ነው። ግንቡን ስብስላቱ ነው ዛሬ እንዴት አባት እንደሚያምር ወይኔ ሲያስፈራራ ግን ውሃው እንዴት እንደሚያምር አስዋት ዳር ወይም ገርበታ ያለው ግን ያስፈራራል። ወይ ልቀርጠው ነበር ወይ ታዩ ትንሽ ታይል እና ልብስ ነው ጭረት ነው የሚያውቅ የምር ሲያስፈራራ ዛሬ ወንዝ ለወንዝ ማለት ነው በተረባረበበት ነው። ግን ታው እንዴት እንደሚያቃጥል ታው ታዲያ እዚህ ሁሉ ይችላል። ቤተሰብ ጋር ነው የወረድኩት። እና የሚውላችሁ በቃ ወንዝ እርሻለሁ። አሁን እንግዲህ ልብሴን ማጠብ ልጀምረው ማለት ነው። ምክንያቱም ሀገራችን ያው እንደነገርኳችሁ ውሃ ስላልገባ ግዴታ ወይ ከወንዝ ቀዲተን ነው ወይም ደግሞ ከወንዝ ልብስ ወስደን ነው። ደግሞ ቀዲቶ ከማጠብ እኔ እንጃ ወንዝ ሄዶ ማጠብ ይሻላል ይመስለኛል። ብዙም አይርቅም እኛ ጋር ቢያንስ በባጃጅ 10 ደቂቃ ራሱ አይሞላውም ማለት ነው። ብዙ ቅርብ ነው። ያው ፀሐዩ ያቃጥላል እንጂ ብዙ ሩቅ አይደለም። እና በስበቡ ልዝናና ብዬ ማለት ነው ወጥቼ ከመድረላው ወደ መጉላላት እንዳይሆን ያው ለአሁኑ እንኳን መጉላላት የለውም ደስ ብሎኛል። ከቤት ከሄድኩ በኋላ እህዲስ ግን ጥጥል እንዳይል እንጂ ማለት ነው። አሁን ግን ደስ ብሎኛል። ልጅ ጋር አፋውትን እያልኩ ነው። ያው እናቴም አለች ጎረቤቶችም አሉ። እነሱን አልቀረጽኳቸውም እኔን ነው የቀረጽኩ ያለሁት። እና በጣም ነው ውሃው ወንዙ ደስ የሚል። አሁን ደግሞ በጣም ሙቀት ስለሆነ ማለት ነው ወንዙ ውሃው ልቀቁኝ አይልም። ያው ልብሴ ብዙም አይደለም ትንሽ ነው ያኔ ያህል የሚያደክም ብርድ ልብስ ምንጣፍ ምናምን እኔ አልያዝኩም። ፒጃማዎች አባዎችን ምናምን ትንሽ ናቸው። እናትም ጋር ስለሆነ እናትም ግማሽ እናት ትላልቁ ልብስ እያጠበች ነው። እኔ ደግሞ ትናንሾቹን እያጠብኩ ነው የልጄንና የእኔን ማለት ነው። እና በዚህ መልኩ
እያጠብኩ ነው ልብሴን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ሀገር ገብቻለሁ፣ አበረታቱኝ። ሁላችሁም እንግዲህ ሀገሬ ልጆች ለሀገራችሁ አላህ ሱብሃነሁ ወተዓላ ያብቃችሁ። ሀገራችን በጣም ነው ደስ የሚለው፣ ንፋሱ፣ አየሩ፣ ነጻነቱ። ያው ከእንደሱ ሀገር ደሞዝ ባይኖርም ማሱ ሀገር ደሞዝ ቢኖርም ግን ነጻነት የለም። የሰው ያኔ ሰው ሰራተኛ መሆን የዛ ላይ ቤተሰብ ናፍቆት ምናምን ትንሽ ይከብዳል። ያው ሀገራችን እንደ ውጭ ሀገር እንደ አረብ ሀገር ደሞዝ ባይኖረውም ግን ትንሽ ያው መተዳደሪያ ያክል ካለ ዱንያ ነው እኮ አይሞላም ማለት ነው። ዱንያ ምንም ጎደሎ ናት። ቢሰራ ምን ያው ልክ እንደዚህ እንደኔ ልጅ ልብሳቸውን አውልቀው ምናምን እንደዚህ ይሆን እኔ ሳያቸው አፍራለሁ የእውነት። እና ያው እነሱ አሁን ሱሪ ልበስ ብላቸው ሻይልም ሲጀመር ደስ ብሏቸዋል። ወንዙ በጣም ነው የተመቻቸው፣ እየተቦጨራረቁ ነው ማለት ነው። እና ትዝታ ያለባችሁ ልብስ እያጠባችሁ አደጋችሁ። እንዲሁ ደግሞ ሀብት ስናገር ድሮም ማለት ነው ጭረቲ ሀብቶችን ጫካ ውስጥ ካስገባን በኋላ በቃ እኛ ወንዝ ለወንዝ ነበር እንደዚህ ስንዋኝ ምናምን የምንውለው ማለት ነው። አዘዋሪቱ ላይ በጣም ጎርጓዳ ስለሆነ እዛ እየገባን እንዋኛለን ምናምን። ያው ይሄ ፈሳሽ ስለሆነ ብዙም ኃይል የለውም፣ ኃይሉ ያን ያህል አይደለም ማለት ነው። ግን ደስ ይላል፣ በጣም ነው ደስ የሚለው። ያው ሙቀትም ስለሆነ ውሃው እንደዚህ ልቀቁኝ አይልም ማለት ነው። እና ልጅም ደስ ብሎታል በጣም። ያው እኔም እየተዝናና እና ልብሴን በዚህ መልኩ እያጣጣብኩኝ ነው ማለት ነው። ግንቡ በፊት በብሎኬት ነበርና የተሰራው የጦርነት ጊዜ ሰብረውት ነበርና ከብቶች ባሉበት ነበር መኪና የሚሄደው ታች ወርዶ ማለት ነው። አሁን ግን እንደ አዲስ በብረት ተሰርቷል። ደስ ይላል ማለት ነው። አሁን ሊሰበር አይችልም። ምን እንጂ ያን ራሱ እንዴት እንደሰበሩት ወላሂ ሱብሃንአላህ አላውቅም። ያው ግን በጦርነቱ ምክንያት ተሰብሮ ነበርና አሁን እንደ አዲስ ተሰርቶ ነው ማለት ነው። ድልድዩ ጭረቲ ግንቡ ማለት ነው። እና በጭረቲ አካባቢ ያላችሁ ሀገራችን ያው ደስ ይላል፣ ታውቁታላችሁ። በድሬሮቃ እንዲሁም ባህሩ፣ ዶርሳሜቲ፣ ሀማሮ፣ ጭሳ፣ ዲቃላ ይሄን ያላችሁ ሰዎች እርግጠኛ ነኝ እዚህ ነው ያደጋችሁ ብዬ ተስፋ አደርጋለሁ ማለት ነው። እኔ ያደግኩበት ወንዝ ነው። በጣም ነው ደስ የሚለው። በዚህ መልኩ ልብሴን እያጣጠብኩኝ ሀገሬ ላይ ሀብትሽ እያልኩላችሁ ነው። ሁላችሁም ለሀገራችሁ ያብቃችሁ እላችኋለሁ። በጣም ነው ደስ የሚለው። ከቤት ታጥቦ እኮ ውሃው አለቀ አላለቀ ያኔ ያለቀለኩ አጣራሁ ምናምን ሲባል ትንሽ እንደፈለጋችሁ ማጠብ አትችሉም። ከወንዝ ስትሆኑ ግን ለውሃ ተሳሱ ምናምን ሳሙና ራሱ አይፈጅባችሁም። መቼም መንቦጭረራ አረቅማ ያውቅ የለም ማለት ነው። አማርኛው ተዟዟረብን እንዲያትሉ ምንድነው የሚባለው? ወንዝ ውሃ ውስጥ እየዋኘን እንዲያሉ ይሄ ፈሳሽ ውሃ ነው የሚዋኘው ባህል ላይ ነው ማለት ነው። እና ወንዙ እውነት ነው የምላችሁ በጣም ነው ደስ የሚለው። በዛ ላይ ሙቀት ስለሆነ ውሃው ማለት ነው ያው